በቃ መልካቾቻችን አሁን የደረሰን ሰበር ዜና አለ። በጎንደር ከተማ በሁለት አቅጣጫዎች ብርቱ ውጊያ እየተካሄደ ነው። የአማራ ፋኖ በልዩ ኦፕሬሽን ጎንደር ከተማን በምስራቃዊ አቅጣጫ ንጋት ላይ ዘልቆ በመግባት የአብይ አህመድ ሰራዊት የመሸገበትን ቦታ በመስበር ከፍተኛ ኪሳራ ማድረሱን ለማወቅ ተችሏል። በጎንደር የአጼ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃላ በተባለ ቦታ የሚገኘውን የአገዛዙን ሰራዊት ምሽግ በመሰባበርም ወደ ከተማ መዝለቁን የቀጠናው የፋኖ ኃይል የህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል። በጎንደር ከተማ አስተዳደር ስር በሚገኘው የጠዳ ክፍለ ከተማ ነው በአሁኑ ሰዓት ብርቱ ውጊያ እየተደረገ ያለው። ባለስልጣናት ጎንደር ከተማ ይገኛሉ። ልዩ ኦፕሬሽኑ ከነዚህ ባለስልጣናት ጉብኝት ጋር ተያይዞ ለአገዛዙ የድጋፍ ሰልፍ እየተዘጋጀ መሆኑ መረጃው የደረሰው የአማራ ፋኖ እርምጃ ለመውሰድ ልዩ ኦፕሬሽን ማሰማራቱ ነው የተገለጸው። የፋኖ ኃይል ማክሰኝት ከተማም ዘልቆ ገብቷል። ፖሊስ ጣቢያውን በመስበር በፖለቲካና በማንነታቸው ምክንያት የታሰሩትን ከ70 በላይ እስረኞች ማስለቀቁን የህዝብ ግንኙነት ክፍል ኃላፊው አርበኛ ዮሐንስ ንጉሱ ገልጾልናል። በሌላ በኩል የአማራ ፋኖ በየአቅጣጫው ግስጋሴው መቀጠሉን የሚያሳዩ መረጃዎች የደረሱ ነው። ፍኖተ ሰላምና ደንበጫን በዛሬው ዕለት በፋኖች እጅ መግባታቸው ታውቋል። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። ጎንጂ ቆለላ አዴት ጠንካራ ውጊያ እየተደረገባቸው ነው። ባህር ዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአማራ ፋኖ አንደኛ ክፍለ ጦር ባህር ዳር ብርጌድ በወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። የምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ዛሬ ጠዋት ከአብይ አህመድ ሰራዊት ጋር በተደረገ ውጊያ በፋኖ እጅ ከገባች በኋላ ህዝቡ ደስታውን እየገለጸ ሲሆን ተመቶ የሸሸው የአብይ አህመድ ጦር ወደ ቡሬ መስመር መሄዱን ነው የወንዳወቅ ብርጌድ የህዝብ ግንኙነት ክፍል አባል አርበኛ ሰለሞን በቀለም ለአንከር ሚዲያ የገለጸው። ወያኔ ሓርነት ትግራይ ህወሓት ከ20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞችን ወደ ጠለምት ማስገባቱ ተገለጸ። የጠለምት የአማራ ማንነት አስመላሽ ኮሚቴ ትላንት ባወጣው መግለጫ ከ450 የማይበልጡ የትግራይ ተፈናቃዮች እንዳሉ እየታወቀ በተፈናቃይ ስም 20 ሺህ የጸጥታ ሰራተኞችን ወደ ጠለምት አምጥቶ ማስፈር ከፍተኛ ቀውስ እንደሚፈጥር አስጠንቅቋል። ህወሓት የጠለምትን አስተዳደር በጉልበትና በገንዘብ ለመውሰድ ዝግጅት እያደረገ ሲሆን ለዚህም 11 ሚሊዮን ብር ለሰዎች መደለያ ለመክፈል ማዘጋጀቱን ከጠለምት የአማራ ማንነት አስመላሽ ኮሚቴ መግለጫ መረዳት ተችሏል። የአብይ አህመድ ሰራዊት የቀድሞውን የጠለምት አስተዳደር በማፍረስ ሙሉ በሙሉ እንደተቆጣጠረው የሚገልጹት የጠለምት የአማራ ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ስለሺ ንጉሴ ቀጠናው ወደ ለየለት ቀውስ ከመግባቱ በፊት የአብይ አህመድ ሰራዊት የህዋቶችን ህገወጥ ተግባር ማስቆም ይገባዋል ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ገልጸዋል። ተስፋችን ፋኖ ነው ይላሉ አቶ ስለሺ ንጉሴ። የአማራው ክልል ስለፈረሰ በሱ ምትክ ትግራይን ስንትን ለማድረግ ነበረ ሆነላቸው። ምክንያቱም አንደኛ በአብዛኛው ህዝቡ ያለው የጠለምት ህዝብ ነው። እነሱ ያመጡት ህዝብ ከሱ ጋር ተመጣጣኝ ስላልሆነ ኤክስተንድ ይደረግልን ብለው ሚሊተሪ እንትናቸውን እያጠናከሩ በድምፅ ውሳኔ ወይም ደግሞ ህዝቡ ራሱ የራሱን ይምረጥ የሚል ነገር በጣም ስላሰጋቸው ያ ስጋት ደግሞ መቅረፍ የሚችሉት በወታደራዊ እንትን ነው መቀልበስ የሚችሉት እና አሁን እነሱ እየተዘጋጁ ያሉበት ሁኔታ ነው ያለው ወታደራዊ እርምጃ ለመውሰድ። አሁን ሰለክለካ፣ አክሱም፣ ሽሬ፣ ደባቡና የሚባሉ ከተሞች በጣም በከፍተኛ ደረጃ እያሰለጠነ ያለበት ሁኔታ ነው ያለው ወያኔ። ስለዚህ በጣም የሚያሰጋን መንግስት ዝም ብሎ እያየን ነው። አቶ ስለሺ ከ20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞች ወደ ጠለምት አስገብቷል ህወሓት የሚልም ነገር በመግለጫው ላይ ተነስተዋል። ከፍተኛ መጠን ያለው ህገወጥ ገንዘብ ከትግራይ ወደ ጠለምት እየገባ መሆኑንም የጠቀሳችሁበት ነው። ከ240 ሺህ በላይ በሶስቱ የጠለምት ወረዳዎች የሚኖሩ የአማራ ህዝብ ቁጥር ነው። ይህንን ቁጥር ከግምት በማስገባት በእነሱ በኩል የሚደረገው ህገወጥ አሰራር በፍጹም
ፍጹም ተቀባይነት ሊኖረው አይገባም የሚልም ሐሳብ ያነሳችሁበት ነው። እንደው እነዚህ 20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞች ምንድነው እያደረጉ ያሉት? የገቡት ወደ 20 ሺህ የሚሆኑ የታጠቁትም ያልታጠቁትም ስልጣን ላይ የነበሩትም እዛ መጥተው ሊታጠቁም ይችላሉ። መሳሪያው በገፈም አስገብተው ሊሆኑ ይችላሉ። ግን አሁን በግልጽነት ወያኔ ያስተዳድረው አይደለም። በግልጽነት ግን ውስጥ ለውስጥ ግን እነሱ ተጽዕኖ እየፈጠሩ ናቸው። እዛ ያለው ሰራዊት በጣም ኮራፕትድ የሆነ ስለሆነ በገንዘብ ኃይል ወርቅና ገንዘብ እየሰጡ ያካለሉ ከነሱ ጋር እያሰቃየ ያለበት ሁኔታ ነው ያለው። እነኚህ 240 ሺህ ነዋሪ ህዝብ ያሰጋቸው ማንኛው እንትኑ ለዚህ ነው ምርጫውን ኤክስቴንድ ደረግ ብለው የጠየቁት ወያኔዎች ናቸው እንዲተላለፍ እንጂ አሁን ሊሆን ነበር። ባለፈው ሊሆን ኖሮ የፌደራል ተወካዮችም መጥተው ታዛቢዎችም መጥተው መሆን አለበት የሚል ተወስኖ ነበረ። ግን ሲያዩት 240 ሺህ በሶስቱም ቀበሌ ይሄን ኃይል ቻሌንጅ ማድረግ አይችሉም፣ ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተደራጅተው ኃይላቸውን አጠናክረው እንደገና በኃይል በጉልበት ኢቨን የፌደራል መንግስቱ እዛ ቢኖርም እሱንም አግልለው በተጽዕኖ እንዲህ ወታደራዊ እንትን ለማድረግ ካልሆነ በስተቀር በሰላማዊ መንገድ እነሱ ስልጣን ይዘው ያስተዳድራሉ ተብሎ በፍጹም አይታሰብም። አሁን በምን ሁኔታ ላይ ነው ያለው ታዲያ? የጠለምት አስተዳደር ፈርሷል። በፊት የነበረው ህወሓቶችም አሁን ከመጡ በኋላ አስተዳደር መትከል አልቻሉም። ስለዚህ አሁን ጠለምት እነዚህ 3 አካባቢዎች በማን ቁጥጥር ማን እየመራቸው ነው? በራውን የሚመራቸው ወታደራዊ እንትኑ ነው የሚይዘው መከላከያ እንትን ነው እያስተዳደረ ያለው። ሲቪል አድሚኒስትሬሽን የለም፣ ፈርሷል፣ አፍርሰውታል። ሚሊሻ የሚባልም እንደ ድሮ አይንቀሳቀስም። የወጡትም ወጥተዋል። እዛ ያሉትም በድብቅ ነው የሚንቀሳቀሱት። የራሱ የጠለምት አማራ ማንነት ኮሚቴም እንደ ልቡ ሊንቀሳቀስ የሚችልበት ሁኔታ አይደለም ያለው። ምክንያቱም መከላከያው ራሱ ተጽዕኖ እየፈጠረባቸው ነው ያለው። በሶስቱም ቀበሌዎች እያስተዳደረ ያለው መከላከያው ነው እንጂ ሌላ ማንም ኃይል የለም። ወያኔዎቹ በእርግጥ እንትን አላቸው። በገንዘብ ኃይል አንዳንድ ቦታ ተጽዕኖ ለመፍጠር ይፈልጋሉ። ግን ህዝቡ ደግሞ በጣም በከፍተኛ ደረጃ ነቅቶ እየጠበቀ ስለሆነ በዚህ ላይ ከፍተኛ ስጋትም አላቸው። ፋኖም በአካባቢው ይንቀሳቀሳል ስለሚባል እሱም ስጋት አላቸው። አሁን ምንድነው በአጭር ጊዜ መደረግ ያለበት? ምን መደረግ አለበት? ምን ትጠብቃላችሁ? እኛ እንግዲህ መደረግ ያለበት አንድና አንድ ነው። አንደኛ የማንነትና የድንበሩ የወሰን ጥያቄ የመለሰው በሰላም መንገድ ሊመለስ እንደማይችል ሁላችንም ግልጽ ነው። መንግስትም ከነሱ ጋር ላይ አድርጎ አማራና ትግራይን እያጋጨ ለመኖር ነው የሚፈልገው። ስለዚህ ፋኖን መደገፍ ሌላ አማራጭ የለም። ፋኖን ደግፈው በአካባቢ ያሉ የሚንቀሳቀሱ ኃይሎችም ይበልጥ ተደራጅተው ተንቀሳቅሰው አሁን በጣም በርካታ ወጣቶች ወደ ፋኖ እየተቀላቀሉ ያለበት ነው፣ እየሰለጠኑ ያለበት ነው። በጣም በርካታ እኔ ከምነግርህ በላይ ነው ያለው። ከመጠን በላይ ወጣቶች እየሄዱ ነው ያሉት፣ ወደ ፋኖ እየተቀላቀሉ ነው ያለው። ፋኖም እያሰለጠነ ነው ያለው። በዛ አካባቢ ብርጌዶችም አዳዲስ ብርጌዶች እየተቋቋመ ነው። ክፍለ ጦሩም እዛ አካባቢ ክፍለ ጦር አለ። ደንበ ጠለምት ተከዜ የሚባል ክፍለ ጦር በዛ አካባቢ ከፍተኛ እንትን እያደረገ ነው። በዋልባም በአርማደጋም ስለዚህ እየተንቀሳቀሰ ያለበት ሁኔታ ስለሆነ ያለው አማራጭ አንድና አንድ ነው። ፋኖን እንዲደራጅ፣ እንዲጠናከር፣ እንቅስቃሴው እንዲቀጥል፣ ወታደራዊ ቁመናው እንዲጎለበት ከተፈለገ ሁላችንም በዛ አካባቢ ያለው የሀገሩ ተወላጅ አማራ የሚባል በሙሉ ህዝብ ፋኖን አጠናክሮ መቀጠልና ያለውን ስርዓት ገርስሶ በምትኩ ሌላ ስርዓት እንዲመጣ እና የሽግግር መንግስት ተቋቁሞ ህዝባዊ መንግስት እንዲቋቋም ካልሆነ በስተቀር ስር ነቀል ለውጥ ነው የሚያስፈልገው። የአብይ አህመድ አገዛዝ የወልቃይት ጠገዴ ሰቲት ሁመራ ዞንን ሊያፈርሰው እየተንቀሳቀሰ መሆኑን በመግለጽ ልሳነ ግፉዓን ለኢትዮጵያ ህዝብ ጥሪ ያደረገ አብይ አህመድ በሰራዊቱ አማካይነት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ የጀመረው እንቅስቃሴ በአስቸኳይ የማያቆም ከሆነ ህዝቡ ነጻነቱን ለማስመለስ የጀመረውን ትግል አጠናክሮ የሚቀጥል እንደሚሆን ልሳነ ግፉዓን ሰሞኑን ባወጣው መግለጫ አስታውቋል። ነገሮች እየተበላሹ ነው። ህገወጥ ድርጊቶች በአገዛዙ የጸጥታና የፖለቲካ መዋቅሮች በስፋት እየተፈጸሙ ናቸው። በመስዋዕትነት የተገኘውን የህዝቡን ነጻነት የብልጽግናው አገዛዝ ለመንጠቅ በመከላከያ ሰራዊቱ በኩል የጀመረው የማፍረስ እንቅስቃሴ የህዝብ ቁጣ ሊቀሰቅስ እንደሚችል ነው ልሳነ ግፉዓን ያስጠነቀቀው። ለአንከር ሚዲያ በደረሰ መረጃ በወልቃይት ነገሮች በከፍተኛ ሁኔታ እየተቀየሩ ናቸው። በወልቃይት ጠገዴ ጠለምት ተጽዕኖ ፈጣሪ የሆኑ
የህዝቡን መብት ለማስጠበቅ አቅም ያላቸው ወጣቶችና ባለሀብቶችን የማሳደድና አካባቢውን እንዲለቁ የማድረጉ እንቅስቃሴ በስፋት እየተካሄደ ነው። አያሌ ወጣቶች ወደ እስር ቤት ተወስደዋል። በርካቶችም አካባቢውን ጥለው ወደ አጎራባች ክልሎችና ወደ ኤርትራ መሰደዳቸውም እየተነገረ ነው። ኮሎኔል ደመቀ ዘውዱ በኃላፊነት የሚገኙበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ነገሮች ከእጅ እስኪያመልጡና የህዝቡ ነጻነት እስኪነጠቅ ድረስ በዝምታ መመልከታቸው ግራ የሚያጋባ ነው ብለዋል። ለአንከር ሚዲያ መረጃውን ያቀበሉ አንድ የዞን አስተዳደር አመራር የተከዜ ዘብ በሚል የተቋቋመው ጠንካራ ኃይልን እየሸረሸረ አካባቢውን ወደ ቀድሞ የባርነት ዘመን አሳልፎ በሚሰጠው የአብይ አህመድ አገዛዝ ላይ ምንም አይነት የተቃውሞ እንቅስቃሴ እያደረጉ አይደለም በሚል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮችን የሚወቅሱት ስማቸው እንዳይጠቀስ የጠየቁ የዞኑ አንድ አመራር አባል ሁኔታው በዚሁ ከቀጠለ የአካባቢውንም ሆነ የአፍሪካውን ቀንድ ቀጠና ወደ ለየለት ቀውስ የሚያስገባ ግጭት መፈጠሩ የማይቀር ነው ሲሉ ስጋታቸውን ይገልጻሉ። የወልቃይት ጠገዴ ጠለምት ልሳነ ግፎአን በሰሞኑ መግለጫው የውጭ ሀገር ስጋትን ለመከላከል በጦር ካምፕ የተቀመጠው የአብይ አህመድ ሰራዊት ከተቋቋመበት ዓላማ ውጪ በህዝብ አስተዳደር ውስጥ በመግባት በወልቃይት ጠገዴ ሰቲት ሁመራ ዞን የአማራ ክልል አስተዳደር ውስጥ ጣልቃ ገብቶ እጅግ አሳሳቢ የሆነ መዋቅር የማፍረስ እርምጃ እየወሰደ ነው ሲል ገልጿል። የአብይ አህመድ ሰራዊት የዞኑን የጸጥታ መዋቅር በመጥለፍና በበላይነት በመውሰድ የዞኑን አስተዳደር ለማፍረስ ህገወጥ ድርጊት እየፈጸመ ይገኛል ብሏል። ልሳነ ግፎአን የብልጽግናው መንግስት በሂደት እንደታየው ለህወሓት ራያና ጠለምትን አሳልፎ በመስጠትና በተፈናቃዮች ስም እስከነ ትጥቃቸው በመመለስ ስርዓት አልበኝነት እንዲሰፍን አድርጓል በማለት የሚገልጸው ልሳነ ግፎአን ይህ የሚያሳየው ቀጣዩ እቅድ ወልቃይት ጠገዴን ለዓመታት በመከላከያ ሰራዊቱ አስተዳደር ስር ከቆየ በኋላ ህዝበ ውሳኔ ይካሄዳል የሚል እንደሆነ ጠቅሷል። ሆኖም እቅዱ የወልቃይት ጠገዴ የአማራ ማንነት ጥያቄን ፍትሃዊ መልስ በመንፈግ የወልቃይት ጠገዴ ሰቲት ሁመራ ዞን ለም የእርሻ ቦታዎችን ለመከላከያ ጀነራሎች በችሮታ መልክ ለመስጠት የታቀደ ስውር የብልጽግና የወረራ እቅድ ነው ሲል ይገልጻል ልሳነ ግፎአን። ከእንግዲህ ከትግራይ ሊመጣ የሚያስብ የትኛውም አስተዳደራዊ ኃይል በማንነቱ ብቻ ሲጨፈጭፈው ከኖረው ህወሓት ተለይቶ የሚታይ አይደለም ብሏል። ልሳነ ግፎአን ለኢትዮጵያ ህዝብ ባስተላለፈው ጥሪም የብልጽግና መንግስት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ ብሎም በመከላከያ ሰራዊቱ ስር ለማስተዳደር እየተንቀሳቀሰ በመሆኑ የአማራ ህዝብ ለዚህ ፍትህና ነጻነት ለሚያደርገው ትግል የኢትዮጵያ ህዝብ ከመቼውም ጊዜ በላይ ከወልቃይት ማህበረሰብ ጎን እንዲቆም ልሳነ ግፎአን ጥሪ አቅርበዋል። የኦሮሚያ ብልጽግና ከ20 ሺህ እስከ 30 ሺህ ቢሊዮነሮችን ለማፍራት እቅድ አውጥቶ እየሰራበት እንደሚገኝ ተገለጸ። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው የኢኮኖሚ የበላይነትን ለመያዝ በርካታ ባለሀብቶችን መፍጠር እንደሚገባ ከድምዳሜ ላይ የደረሰው የኦሮሚያ ብልጽግና በመጪዎቹ 10 ዓመታት ውስጥ እስከ 30 ሺህ የሚጠጉ የኦሮሞ ቢሊዮነሮችን ለመፍጠር አቅዶ በስፋት እየሰራበት ይገኛል። ለዚህም የሀገሪቱን የፋይናንስ ተቋማት ብድርም ሆነ ሌሎች አገልግሎቶችን ቅድሚያ ለኦሮሞ ባለሀብቶች እንዲሰጡ ማድረግ፣ ዋና ዋና የኢንዱስትሪና ማኑፋክቸሪንግ ተቋማትን በመቆጣጠር ሰፊ ሀብት እንዲከማች ማድረግ፣ ሌሎች ባለሀብቶችን ከጨዋታው በማውጣት በኢኮኖሚው ላይ ያላቸውን ተሳትፎ እንዲቀንስና የማይገዳደሩ አድርጎ ማዳከም፣ ከውጭ ሀገራት የሚገኙ የኢንቨስትመንት እድሎችንና የንግድ ልውውጦችን ለኦሮሞ ባለሀብቶች በመስጠት በዓለም አቀፍ የቢዝነስ መድረኮች ላይ ተሳትፏቸውን ማሳደግና የመሳሰሉ ተግባራት እንዲከናወኑ ነው የኦሮሚያ ብልጽግና አቅጣጫ አስቀምጦ እየተንቀሳቀሰ ያለው። ባለፉት 6 ዓመታት ከ200% በላይ የጨመረው የኦሮሞ ባለሀብቶች ቁጥር አገዛዙ በምን ያህል ፍጥነት እቅዱን እያሳካው እንዳለ አመላካሽ ነው ያሉት መረጃውን ያደረሱን ምንጮች በጥቂቱ ከ1000 በላይ የኦሮሞ ቢሊዮነሮች አብይ አህመድ ስልጣን ከያዘ ወዲህ ማፍራት መቻሉን አመልክተዋል። ይህም
ቁጥር በሚቀጥሉት 10 ዓመታት ከ20 ሺህ እስከ 30 ሺህ በማሳደግ የኢኮኖሚውን የበላይነት ለአንዴና ለመጨረሻ ጊዜ ለመያዝ የታለመ ሲሆን በፖለቲካው አቅም ለረጅም ጊዜ በስልጣን ላይ ለመቆየት የሚያስችል እንደሆነም ታምኖበት በሙሉ ኃይል እየተሰራበት እንደሚገኝም ለማወቅ ተችሏል። የኦሮሞ አክራሪ ብሔርተኞች ለዘመናት ብድር የሚፈሰው ወደ ሰሜኑ የአገሪቱ ክፍል ላሉ ባለሀብቶች ነበር። ይህ መቀልበስ አለበት የሚል አጀንዳ ከፍተው በሰፊው ሲያራግቡ እንደነበር የሚታወስ ሲሆን አብይ አህመድ ስልጣን መያዙን ተከትሎ ትልልቆቹን የአገሪቱን የፋይናንስ ተቋማት በአንድ ወገን የበላይነት እንዲያዙ በማድረግ ከፍተኛ ቁጥር ያለው የኦሮሞ ባለሀብት እንዲፈጠር ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። በአሁኑ ጊዜ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክና ሌሎች ቁልፍ የአገሪቱ የፋይናንስ ተቋማት በአንድ ብሔር የበላይነት የተያዙ ሲሆን በኦሮሞ ስም የተመሰረቱ የባንክና የብድር እንዲሁም የቁጠባ ተቋማት ከፍተኛ ሀብት እንዲያፈሩ በመንግስት ልዩ ድጋፍ ተሰጥቷቸው የሀብት ማከማቸት ዘመቻውን እንዲቀላቀሉ መደረጋቸው ተመልክቷል። የኦሮሞ ባለሀብቶች ከሀገር ውስጥ በተጨማሪ ልዩ የውጭ ምንዛሬ አቅርቦት እየተሰጣቸው በተለያዩ የዓለም ሀገራት ሀብት እንዲያፈሩ እየተደረጉ ሲሆን በዱባይ በቻይናና በአሜሪካ እንዲሁም በአውሮፓ ትልልቅ የሪል ስቴትና የንግድ ድርጅቶችን በመክፈትና አክሲዮን በመግዛት ከፍተኛ ሀብት እንዲያፈሩ በመደረግ ላይ መሆናቸውም ተገልጿል። ባለፈው ዓመት የሸገር ከተማ መመስረትን አስመልክቶ ንግግር ያደረገው የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በአዲስ አበባ ዙሪያ የሚሰሩት ኢንዱስትሪዎችና ግዙፍ ፋብሪካዎች በሚቀጥሉት 30 ዓመታት ውስጥ ከምስራቅ አፍሪካ ትልቁን ኢኮኖሚ ለመፍጠር ታልሞ የሚሰራ ነው ማለቱ የሚታወስ ነው። ይህ የኦሮሞ ባለሀብቶችን የማበራከት ልዩ የአብይ አህመድ ፕሮጀክት በዋናነት የሌሎች ኢትዮጵያውያን ባለሀብቶችን ወረት በመቀማት ከሀገር እንዲሰደዱ በማድረግ ብድር በመንፈግ ስራቸውን በማዳከም ላይ ያነጣጠረ ሲሆን በባለፉት 6 ዓመታት ውስጥ የአማራ ተወላጆች ባለሀብቶች በ20 በመቶ እንዲቀንሱ፣ የትግራይ ባለሀብቶች በ40 በመቶ ከጨዋታ ውጪ እንዲሆኑ መደረጉን ከተገኘው መረጃ ለማወቅ ተችሏል። የቀድሞ የኦሮሚያ ክልል ፕሬዝዳንት እንዲሁም የህዝብ ተወካዮች ምክር ቤት አፈጉባኤ የነበሩት አቶ አባዱላ ገመዳ ኦሮሞ ኢኮኖሚውን በበላይነት ካልያዘ በፖለቲካው ስልጣን ለዘመናት መቆየት አይቻልም ያሉበት ንግግር የዚሁ የአብይ አህመድ ልዩ ፕሮጀክት አካል ተደርጎም እየተወሰደ ይገኛል።